ገበናህን ወደ ራስ መያዝ አለብህ ግጭቶችን ልጆች መስማት የለባቸው ልጅ ያንተ እንዴ ምን ቦጣቸው ፈቅደው ነው እንዴ ሰይፉ ልጆች ሆነ የተወለዱት ሰይፉ ከሚስቱ ጋር ስላልተስማማ ለምን ልጅ እንቅልፋቱ ያድራል ሲጨነቅ ልጆች ለምን ይጨነቃሉ ኮሽታ መስማት የለባቸውም እነሱ የራስን ነገር ዋጥ አድርገህ ወደ ራስ እንኳን ወደ ሚዲያ አይደለም ሄዶ በያቸው ነው የወረዱት ከመምጣት በፊት ሰላማት ልብ በሉ አሁንም ተጽዕኖ አድርጋ በኔ ያሳበበ ነው ልብ አድርጉ ታው ሲመጣ እንዲላርገው ምናምን ያስታው አባቱ የሰጡኝ ምክር ይሄው ነው በእግዚአብሔርም ዘንድ ያስጠይቃል እኔ ተጽዕኖ አላደረኩም የራሳቸው ፍላጎትና መብት ነው የኛ ሐሳብ ነው እኛም ተኖርኩ በስላችሁ እነሱ ስማት ስለቤቱ እናንተ አያገባችሁ የኔ ፍርድ ቤት ያዘው 97 ነበር እንዴ አንተ 97 ነበር አቋማቸውን መጫን ማስገደድ አልችልም ቤቱን አሸጠ ይሄው እየተናገረ የምን ተጽዕኖ ቤቱን አሸጥክ ለምን ቤቱን ላሸጥከው ሲፉን ገርበስ ካሁን ድረስ እናት እያሰደብካት ነው ምንም ባላልን መናገር እንችላለን ሄደን መናገር እንችላለን ቀለኛ ነው እዚህ ምን ነገር ቤት አሸጠ ምናምን ስሟን አጠፋ ሰብሰብ አርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ለሊት ነው የሚሰራው ለሊት ነው አቀናባሪዎች ጋር እንትን የሚደረገው ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረበዳ ያልክ ምናምን ህፃን ልጅ እንትን ይላሉ ለቁሳቸውን ትተው አስተኝቼ በጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን ያረኩ ቤቢያው ሄዶ በያቸው ነው የወረዱት ከመምጣት በፊት ሰላማት ልብ በሉ አሁንም ተጽዕኖ አድርጋ በኔ ያሳበበ ነው ልብ አድርጉ ታው ሲመጣ እንዲላርገው ምናምን ያስታው አባቱ የሰጡኝ ምክር ይሄው ነው በእግዚአብሔርም ዘንድ ያስጠይቃል እኔ ተጽዕኖ አላደረኩም የራሳቸው ፍላጎትና መብት ነው የኛ ሐሳብ ነው እኛም ተኖርኩ በስላችሁ እነሱ ስማት ስለቤቱ እናንተ አያገባችሁ የኔ ፍርድ ቤት ያዘው 97 ነበር እንዴ አንተ 97 ነበር አቋማቸውን መጫን ማስገደድ አልችልም ቤቱን አሸጠ ይሄው እየተናገረ የምን ተጽዕኖ ቤቱን አሸጥክ ለምን ቤቱን ላሸጥከው ሲፉን ገርበስ ካሁን ድረስ እናት እያሰደብካት ነው ምንም ባላልን መናገር እንችላለን ሄደን መናገር እንችላለን ቀለኛ ነው እዚህ ምን ነገር ቤት አሸጠ ምናምን ስሟን አጠፋ ልጆች እንቅልፋቸው ስላንተ ማሰብ ትምርታቸውን ያጥኑ ወይስ ያባትና የናታቸውን ጠብ ያዳምጡ እውነቱን ለመናገር አለመውለድ ነው ከወለድን ግን እንደሚያሳድግ ሰው በፍቅር ልዩነትን እየተወያዩ ትዳርን እያከሙ በፍቅር መኖር ግን ይሄ በቃ ማንደራደርበት ጉዳይ ነው እንደዚህ አርጋኛለች እንደዚህ በፍጹም ልልም አልችልም እንግዲህ በሷም በኩል እንደዚህ ነው ወይ እንግዲህ አንተ አናግራት አንዳንድ ነገሮች እንዴት ነው እኔ ሚዲያ ላይ ወጥቼ እኔ ሆንኩትን እንዲሆኛለሁ ልል እችላለሁ ግን ኃላፊነት ይሰማኛል ለልጆች ኃላፊነት ይሰማኛል ለምን ስለናታቸው መጥፎ ነገር ልናገር አይገባም እኮ ገበናዬ ነው እኮ የሷን ገበና ሳውጣ እኮ የኔ ገበና ነው የወጣው የኔ ውርደት አብረን ባንሆንም ብንለያይም ማለት ነው ልጆቻችን ለምን ያፍራሉ ልጆቻችን ለምን ይሸማቀቃሉ ካለቀ ከተደመደመ ካበቃ ደግሞ አበቃ ነው እንደገና ወደ ኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም ሳይበላሽ በፊት መጣር ጥሩ ነው ሳይበላሽ በፊት እኔ ምንም ነገር አይቆጨኝም